ደሃ ሊትራሊ ደሃ እናትና አባቷ መተው የነሱን ፔን ራሱ ዲስሪጋርድ ተደርጎብኝ እኔ እንዲህ ስለሆነ ነው እንደዚህ የሚያረጉት ነው። ስለሱ እንኳን እያወራን አይደለም። እኛ ስለ ፍትህ ነው የምንጠይቀው። አቢዩዝ ተደርጋለች ብዬ እኔ አምናለሁ። እኔ አቢዩዝ አርጓታል፣ ደብድቧታል። ሚያማትን ሴት ላይክ ፊዚካል ፔን ያለባትን ሴት ሚቀጠቅጥ ወንድነቱን ሴት ልጅ ላይ ጉልበቱን ማሳየት የሚፈልግ ሰው ነው። ከሱ በላይ ደግሞ ለኦሮሞ ህዝብ ያስተዋወቀችው እቺ ልጅ ናት። ልብሳችን እንዴት ያምርባታል! የምሬን ነው። ከአንዱ ዓለም በላይ ኦሮሞነትን ያሳመረችው ቀነኒ ናት። እንነጋገር ከተባለ ፋክቱ ይሄ ነው። ቀነኒ ኦሮሞነትን አሳምራለች። ቫልዩዋን ብቻ ነው ማታቀው። ሁላችሁ አንድ ነገር ላከል ይሄንን ነገር ከመዘዝሽ አይቀር ማለት ነው። በነገራችሁ ላይ በጣም ያንዱ ዓለም ፋን ነኝ እኔ። በጣም በብዙ መልኩ ፕሮቴክት ማድረግ ከሚወዱ ማሞገስ ከሚወዱ ምናምን ሰዎች ነኝ። ግን አንድ ነገር ላንሳ። ያን ጊዜ ጫላ የተኮሰበት ዕለት ሲታረቁ ጭራሽ አንዱ ዓለም ነው ይቅርታ የጠየቀው። ይሄንን ታውቃላችሁ? ውጪ ሌላ ወንድ የሚይዝትበት ወንድ ቤት ገብቶ ሚስቱ ላይ ኃይለኛ ይሆናል። ይሄንን ኤክስፔክት ማድረግሽ ትክክል ነው። ይሄን እስማማለሁ። ውጪ ሌላ ወንድ ፊት ለፊት ለራሱ የማይቆም ሰው ቤቱ ግን ሚስቱ ላይ ይዝታል፣ ብዙ ጊዜ እህቱ ላይ ይዝታል፣ ልጆቹ ላይ አጉል እንትን አጉል ጉልበተኛ ሊሆን ይሞክራል። ይሄንን ነጥብማ ያዙ እንጂ ስትሮንግ ወንድ ሲጀመር ብዙ ጊዜ ልጅን ለማዋረድ ለማሳቀቅ ኢንቲሚዴት ያደርጋሉ። ወንድም መግጠም ማይችሉ ሴት ልጅ ታደገ ገነናሉ። ዛሬ በጣም ነው ያዘንኩት። ያ ሲመዘዝ የአርሲ ካርድ ሲመዘዝ ዛሬ በረጅም ሰዓት ነው ሲወራ የነበረው። እንደሱ ከመጣችሁ እሱን አታክ ለማድረግ ከመጣችሁ ዊ አር አርሲ እያለ ይሄ ብልግና ስድብ ነው፣ ሌላ ነገር ነው። ከስር ሴቶቹ አጠገቡ ያሉ ሴቶቹ እየተቀባበሉ እንዴ እቺ ልጅ እንዴ ለምንድን ነው ፍትህ ብሎ ስለተጠየቀ የተሰደበ ሰው ብዙ ሰው አለ። ሞኒዬ እሱን ካርድ መርጦ ነው እንደሚመዘው። ለአንዳንዶቻችን በትላንትናው ዕለት መግላምት ብሎ የሰደበን እኮ እሱ ካርድ ነው ሰዎች ነን። ዛሬ ግን ልንገርሽ ሐላል ስለወጣ ነው የምነግርሽ። በደንብ ደደብ ስለሆነ ነው። የሱን ጭንቅላት ተከትላችሁ አታው። እሱ ደደብ ነው እንጂ በሱ ካርድ ውስጥ ያለነውን ሴቶች እኮ ትላንት መግላም ሲለን ነበር። እንደዚህ አይነት ሰዎች ሲጀመር እንደዚህ አይነት ሰዎች ሰውን መስደብ ማሳነስ የሚጀምሩት ከዛው ከሰፈራቸው ነው። እዛ ያለውን የሰፈራቸውን ሰው ረግጠው ገዝተው ከጨረሱ በኋላ ባይዞ ሌላ ሰፈር እስኪ ቼክ አርጉ። እስኪ ሌላ ሰፈር ተሳዳቢ የሚከበርበት እዛ ሰፈር ለምንድን ነው እሱ ሊከበር የተመረጠው? በነገራችን ላይ አውቶ ፈጀንዳ ሊሆን ይችላል።